ላጤሾ እንዴት ነበር? የላጤሾ ላይፍ ቼንጂንግ ነበረ። መጀመሪያ ሽማግሌ ተልኮ ቤተሰብ ፈቃደኛ መሆኑ ታውቀው ምናምን ነውና ከቤተሰባችን ይዘን የመጣነው ነገር አለ። ቀርበሽ የሆነ ወንድ ሴቶች ጋር አወዳድሮሽ ከዛ አሸንፈሽ ሚስት መሆን የሚለው አይዲያው በራሱ በጣም ከባድ ነው። ሀሳቡን መቀበል እንደ ኢትዮጵያዊ ሴት ከባድ ነው በጣም። ብሸነፍ ራሱ አይ ቲንክ አይቆጨኝም። የአንድ ሰው ሚስት ለመሆን ነው አይዲያው። እንዴት ተቀበልሽ መጀመሪያ ማይንድ? ለራሳችን ለግላችን የትዳር አጋር ስንፈልግ እየመረጥን ስለሆነ ከምን ደረሰ ትዳር እናወራለን ምናምን፣ ነገር ግን ላይክ ከዛ የዘለለ ነገር የለውም። ፍቅር እንዴት ነው የምትገልጪው? ፍሬንድሺፕ ነው። ታጭተሻል ኦልሬዲ? በዚህ ሾው ብቻ መታጨት is crazy። ሶሻል ሚዲያ ላይ ምን ማጠብቂው ነገር ገጠመሽ? በጣም ጥሩ ፊድባክ ነው የገጠመኝ። ትዳር እንደዚህ ቀላል ነው ያለሽ ሰው የለም? ስድቦች አሉ። ኮሜንት አድኔ በቃ ከዚህ በኋላ ወይ ኮሜንት ይዘጋል ምናምን ብለን ላጤሾ ላይ በፊት ፍቅረኛሽ ሳይሽ ደወለ? ሜቢ እንግዲህ ወይ ኢንስታግራም ላይ ምናምን። ሾውን በደንብ አይተሽ ከሆነ ላይክ የሴቶችን አቅም ነው በጣም እያሳየ የነበረው። እሱ ከመረጠሽ በኋላ አሁን አልፈልግም ልበለው ብለሽ ታውቂያለሽ? ቀለበት ለማድረግ ቢንበረከክስ? እንዳታስብ። ተደባደባችሁ? ቦክስ አድርገናል እኮ። ብንጣላ በጣም ደስ የሚላቸው ብዙ ሰዎች ነበሩ። ትዳር እንዴት ነው የምትገልጸው? ቤተ በጣም የተከበረ ከእግዚአብሔር የመጣ ስጦታ ስለሆነ አይ ዶንት ቲንክ። ሰላም፣ እንዴት ናችሁ? እንዴት ከረማችሁ? ዛሬ እንግዲህ ከሌላ እንግዳ ጋር ተገኝተናል። ይህ ከባዩሽ ከበደ ጋር ፖድካስት ነው። ዛሬ እንግዲህ እችን ቆንጆዬ ልጅ ቤተልሔም ጌታሁንን ጋብዤላችኋለሁ። የላጤሾ አሸናፊ ነበረች። ስለዛም ሌሎችም ስለ ብዙ የህይወት ልምዶች እናወራለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ቴንክ ዩ ስለጠራሽ ነው። አመሰግናለሁ። እኔም አክብረሽ እዚህ ድረስ ስለመጣሽ በጣም እጅግ አድርጌ አመሰግናለሁ። እንዴት ነሽ? እግዚአብሔር ይመስገን። ከትዳር በኋላ ተስማምቶሻል? ነው እንደዛ ነው አባባል። ትዳር ይስማማዋል ይባላል። ሰው ይወፍራል ምናምን ሲያገባ፣ ሰው ይወፍራል ሲያገባ ያምርበት። ከተመቸው ትዳሩ እንደዛ ነው ይባላል። አይ ዶንት ኖ ገና መንገዱ ላይ ነኝ። እንዴት ነሽ? ደህና ነኝ። ላጤሾ እንዴት ነበር? በጣም ይወዝ እንጃ ላይፍ ቼንጂንግ ነበረ፣ ግን ደስ ይላል በጣም። ሀሳቡ እንዴት ተቀበልሽ መጀመሪያ? ባይዘው የሆነ ማስታወቂያ ለቀው ነበረ እና አይቼው ነበረ እና አይቼው ምናምን ብዬ ላይክ ይሄ ነገር እዚህ መጀመሩ አይ ቲንክ ኢትስ ጉድ ለእኔ ላይክ ኦልሬዲ አንዳንድ ሪያሊቲ ቲቪ አያለው የውጭዎቹንም እና እስቲ ላይክ ጠንቅቀው ወይ ላይክ የሆነ ትንሽ ጠቀቅ ብለው ከተሰራበት አሪፍ ነው ብዬ ነበር ያሰብኩት። ከዛ ስቲል ግን ጠሩኝ እና ነው በጣም ያስፈራ ነበረ። ቤተሰቦቼን ማማከር ምናምን ስለነበር የእነሱንም ሀሳብ ተቀብዬ ምናምን ሄድኩትና ያስፈራል፣ ግን ያው ሀሳቡን መቀበል እንደ ኢትዮጵያዊ ሴት ከባድ ነው በጣም። እና ብዙ ጊዜ ያው ሴት ስትሆኚ ተመርጠሽ አይደል ከ10 ሰው አንዱ ለዛውም እሺ ካልኩ ብለሽ እና እንዴት ሀሳቡን ተቀበልሽ? ተወዳድሮ አንድን ሰው የአንድ ሰው ሚስት ለመሆን ነው አይዲያው። እሱን ነገር እንዴት ተቀበልሽ መጀመሪያ ማይንድ? የውጭዎቹንም ሳይ ያው የውጭዎቹ በጣም ከባድ ነው እውነት ለመናገር፣ ግን ስቲል ላይክ ስለ ሰው ምንትን ማለት ትችላለሽ፣ ማወቅ ትችላለሽ። እና ሰዎቹ እዛ ላይ ራሳቸውን በደንብ የሚያሳዩት መንገድ ምናምን ደስ ይለኛል። የሆነ ቤተሰባቸው ስለ ቤተሰባቸው ስለ ትምህርት ምናምን ሲያወሩ ምናምን ኦኬ ላይክ እዛ የቀረበችው ላይክ ሞር አላት እና እሱንም ለማሳየት ነው የገባችሁ ብዬ ነው የማስበው። እና ይሄኛውም እንደዛ አይነት ኦፖርቹኒቲ ይሆንልኛል ብዬ ነው ያሰብኩት ለእኔ ራሴንም ለማሳየት። ስቲል ደግሞ አይ ነው ላይክ ምርጫው ይከብዳል ትንሽ፣ የሱ ኮንሴፕት በጣም ከባድ ነው። ግን አይ ጌስ ስለወጣ ነው እንጂ ሁላችንም እንመርጣለን። መራጭ ነን፣ ወንዱም መራጭ ነው፣ እኛም መራጭ ነን። ላይክ ሰዎችን በደንብ ኢቫሉዌት እያደረግን ኢቭን ለራሳችን ለግላችን የትዳር አጋር ስንፈልግ እየመረጥን ስለሆነ እሱ ላይክ እዛ ላይ በደንብ እንደዚህ መታየቱ ነው አይ ቲንክ የሚከብደው። ከብዙ እሱማ ህይወት ላይ ከብዙ ሰው መሀል ነው የምትወጪው። ግን አምነሽበት አይ ከእንትና ጋር ተወዳድሬ አሸንፌ ወይም ተሸንፌ፣ አሁን አንቺ ሜቢ ስሜቱ ያልገባሽ አሸናፊ ስለሆንሽ ጃኒ እውነትሽን ነው፣ ግን ይከብዳል። በተለይ መሸነፍ ውስጥ በጣም ከባድ ነገር ያለ ይመስለኛል ሳስበው። ደግሞ ማሸነፉም ውስጥ ቢሆን እንደ ባህል የመጣንባቸው መንገዶች አሉ። ለምሳሌ ሴት ልጅ መጀመሪያ ሽማግሌ ተልኮ
አይደለም ማለት ፐብሊክሊ ታይታ ምናምን አይደለም። መጀመሪያ ሽማግሌ ተልኮ ቤተሰብ ፈቃደኛ መሆኑ ታውቀው ምናምን ነው። እና አይ የሆነ ላጤ ሾው ላይ ቀርበሽ የሆነ ወንድ ከሆነ ሴቶች ጋር አወዳድሮሽ ከዛ አሸንፈሽ ሚስት መሆን የሚለው አይዲያው በራሱ በጣም ከባድ ነው። ያ ነው በጣም ከባድ ነው። እና አይ ቲንክ ከእኔ እንዴት ልበልሽ ሜቢ በእድሜ በጀኔሬሽን ሊሆን ይችላል፣ ግን ከቤተሰባችን ይዘን የመጣ ነው ነገር አለ እና እሱን እያሰብሽ ነው እዛ የምትሰሪው እና ላይክ ከባድ መሆኑ ሁላችንም እናውቀዋለን። ኢቨን ተወዳዳሪዎቹ ላይክ እሱ አይ ጌስ ላይክ እኔን መረጠኝ ማለት የሆነ ነገር በሆነ ነገር ከነሱ በልጬ ምናምን ነገር አይደለም። ሶ እሱ ማመን ይከብዳል በጣም። አሁንም ላይክ አሁን ለምሳሌ አንድ ሰው ሲወጣ ሳይመረጥ የሆነ ኤሊሚኔሽን ምናምን አለ መጨረሻ ላይ የዛኔ ኢቨን እኔ በሆን ኖሮ ላይክ አይ ዶንት ቲንክ በቃ ውድድሩን ተሸንፍ የወጣው ነው እንጂ ከሌላ ነገር ጋር አላያይዘውም። እና ድጋሜ ትዳር ማግኘቱ ሳይሆን ሰዎች ይሄ ከግል ነገር ጋር አያይዙብሽም? ኧረ በጣም ኦ ማይ ጋድ። እና አክቹዋሊ እሱ ነው ትንሽ የሚከብደው። እሱንም አምነሽበት ነው የምትገቢው፣ ግን በጣም ፐርሰናል ማድረግ የለብሽም። ላይክ ኖርማሊም አክቹዋሊ ላይክ የሆነ እንዴት ነው ሴቶች ራሱ ላይክ አይጠይቁም አፕሮች አያደርጉም ምናምን ይባላል አይደለ? ወንዱ ነው የሚመጣው እንጂ እንደዛ ይባላል። ኢቭን የዛኔ ራሱ አንቺ ራስ ሄደሽ ሪጀክት ብትደረጊ አይ ዶንት ቲንክ ፐርሰናል መውሰድ ያለብሽ ቢካዝ የሱም የሆነ አንድ ሙሉ ስቶሪ አለ እና በዛ ምክንያት ነው ያልመረጠሽ እንጂ አንቺ ጋር ምንም የጎደለ ነገር የለም። ሳይመረጡ የቀሩ የጎደለ ነገር የለም ብሎ ማሰብ ይቻላል? አይ ቲንክ ሶ ያ ይቻላል። ሜቢ አሸናፊ ስለሆንሽ ነው ያልኩሽ ለዛ ነው። ሜቢ አይ ዶንት ኖ ግን ላይክ አይ ስቲል ቲንክ እንትን የሚል ባልመረጥ ራሱ ኢቭን በጣም ብዙ ጊዜ ማልመረጥ መስሎኝ እንኳን አምኜበት ተቀብዬ ነው ያለፍኩት በብዛት። እና ስፔሻሊ ደግሞ ላይክ ቻሌንጆች ምናምን ነገር ነበሩ የባስኬትም የቦክሲንግም ምናምን ነገር እና እነሱን ተሸንፌ ነበረ እና በቃ እንግዲህ ከወጣውም አይቀር ምናምን ብዬ ለምን ኤሊሚኔሽን ውስጥ ትገቢያለሽ በዛ ሰዓት እና ተቀብለሹ ምናምን ነገር አስተካክለሽ እቃሽን እንደምትሄጂ አምነሽ ምናምን ነገር ኦኬ ምናምን ብለሽ እንትን ትያለሽ። ፋሚሊ ጋርስ ቤተሰብ ጋር ምን ነበር የነበረው ሀሳባቸው? በጣም ደግፈውኝ ነበረ በጣም እና በጣም ነው ማመሰግናቸው። ከባድ ይመስለኛል ያው በጣም እንደ ማህበረሰብ እናትና አባትን አይደለም እንደ ጓደኛ አሁን እኛም ስናወራ ኖ አይ እንደዚህማ ደግሞ ራሱ ፈልጎኝ ይምጣ አወዳድሬ ነው የማገባው ነው እንጂ አወዳድሩ እንዴት ያገባኛል? አይ ሚን ስታስቢው እንደዛ ነው የሚያስብለውም እንደዛ ነው። ግን ሌላ ሁሉ ነገር ማየት አለብሽ ስቲል በውስጡ ምን ነገር እንዳለ ኢቨን ላይክ እኔ ብቻ አይደለም ሌሎች ሴቶቹ እንዴት እንደታዩ በጥሩ ላይት ራስሽን ለማሳየት መሞከር አለብሽ እዛና እስካሳየሽ ድረስ ስቲል ወንድሜ የመከረኝ ትዝ ይለኛል። ጥሩ ጎንሽን የሚታየልሽ ከሆነ እሺ ሂጂ በቃ ካሸነፍሽም እሰየው ነው፣ ግን ላይክ ማሸነፉ አይደለም ማለት ነው። ጥሩ ጎንሽን ካሳየሽ ቤተሰብሽን የሚያኮራ ኦር በቃ ጥሩ ነገርሽን በቃ ካንቺ ጋር ያለውን ጭንቅላትሽን ካሳየሽ ትምህርትሽን መማርሽን ምናምን ኤቭሪቲንግ እነዛ ነገሮች አንቺ መታየት አለባቸው ብለሽ የምታምኚን ካሳየሽ በቃ ሂጂ እሺ ምናምን ብሎ ላይክ እሱ ይዘን ያላማረም ነበር ትዝ ይለኛል ምናምን ብሎ ከዛ ግን ብሸነፍ ራሱ አይ ቲንክ አይቆጨኝም ነበር። እዛ ቦታው ላይ ነው የምናየው እሱን። ምንድነው አንድ የገረመኝ ነገር ከላጤሾ በጣም ብዙ ጊዜ በእኛ ሀገር የማህበረሰብ ቅበላ ሰዎች የሚያስፈራቸው ትንሽ 30 አለፍ ሲባል እድሜ ሲሄድ የትዳር ጉዳይ አሳሳቢ የሚሆነው እና ምናልባት ሳይ ደግሞ በጣም ትንሽ ልጆች ናቸው ያስብላል። ቴንኪው ማንም አላመነንም እድሜያችንን የምራችን ለምን አሳስቧቸው ነው እነዚህ ከዚህ በፊት የተጎዱበት ነገር አለ ወይ እንደዚህ ተወዳድሮ ለማግባት የመጡት? ኦኬ ገና ነው ኦኬ እኛ ደግሞ እንደውም ኧረ እንዴ ምን ሆናችኋል ምናምን የተባልን ላይክ ምን ሆናችኋል ስልሽ እድሜያቸው ሄዷል በቃ ለሴት አንዳንዴ ያስቸኩሉሽ የለ ያ ማህበረሰቡ በአጠቃላይ ላይ 25 ከሞላሽ በኋላ አንቺማ ቀጥሎ ፈጠን ብለሽ አግብተሽ ኢቭን ላይክ ስትመረቂ አንድ ደቂቃ አይሰጡሽም። መች ነው ታዲያ ሰርጉ ምናምን ነገር ላይ ተመርቀሽ እኮ ዲግሪሽን አግኝተሽ ወጥተሻል
እና you're trying በቃ አንቺ አሁን ኦኬ ለኔ ስም እንትን ማለት ወይ ስራ ምናምን ብለሽ ተፈተፍ የምትይበት ሰዓት ላይ መች ነው ሰርግሽ ምናምን ትባያለሽ እና I don't think እንደውም ያን ያህል ልጆች ነን ለምን እኔ ሳይ ስፔሻሊ አሁን ይሄን አይዲያ ተቀብሉ በጣም ነን እሱን ነው የምልሽ ሜቢ ሰዎቹ እንደዛ ያሉት ከአይዲያውም አንጻር ይመስለኛል እንዲህ ባይሆን ኖሮ እንደዚህ አይሆኑም ነበር ብለው አስበው ይመስለኛል እንዴ እሱም ራሱ እኮ ላይክ 37 ነበር የዛኔ በቃ እድሜ ሄዷል ላግባ ምናምን ብሎ ነው እሱ ራሱ ተነስቶ እንትን ያለክ 37 ከምን ደረሰ ትዳሩ ማለት እናወራለን ምናምን ነገር ግን ላይክ ከዛ የዘለለ ነገር የለውም ፍቅር ግን እንደዚህ ይመጣል ብለሽ እሺ ከዛ በፊት አፍቅረሽ ታውቂያለሽ ፍቅር እንዴት ነው የምትገልጪው ያው እንግዲህ የራሳችን ዲፍረንስ የሆነ ዴፊኒሽን አለን ግን I think ለኔ ብዙ ነገሮች ላይክ የራስሽ ችግሮች ይሁን ላይክ ቻሌንጆች ይሁን ወይ ጭንቀት ይሁን እሱን ነገር የሚያስረሳ ወይ it's going to be okay ወደፊት የሚያሰኝሽ አይነት ሰው ካለ I think that's love ማለት ከሱ በላይ የለም like friendship ነው love እና ባንቺ ሳይድ ሁሌ የሚሆን ሰው even እንዴት ልበልሽ ኢራሽናል ሊሆን ይችላል ከሪዝንም በላይ ሊሆን ይችላል ግን ከጎንሽ ሆኖ አንቺም ከጎን ሆነሽ የወደፊቱ ብሩህ ሲሆንልሽ I think that's love like የወደፊቱ ካልታየሽ ወይ ጥሩ ሆኖ ካልታየሽ ምናምን I don't think የሚገፋ አይመስለኝ so የፍቅር ጓደኛ ነበረሽ ነበረኝ yeah ኮሌጅ ላይ እንዴት ነበር እስቲ ግለጹ በምን እንዴት ላይ ቀጥል ቻለ እንዴት ነበረ ከዛ ወደ ላጤሾ ለመምጣትሽ እሱ አስተዋጽኦ አለው ወይ ከዛኛው ስነሳ አልነበረው የላጤሾ እንኳን እንትን ነው በራሴ ወሰንኩት ኦልሞስት አማክሬ ኦፍ ኮርስ ግን የወሰንኩት ውሳኔ ነው እንጂ ያን እንትን አልነበረውም ግን it was nice ኮሌጅ ደስ ይላል ብዙ ሰዎች ታገኛለሽ እና እንዴት ነው ከለመድሽ ሰዎች ውጪ ነው የምታገኙ እና በጣም እኔ I was excited በጣም እና ደግሞ ግቢያችን ትንሽ ነበረች ልደታ የአይቢሲ ነበርና ኦልሞስት እንደ ሌላ ሃይ ስኩል ባዩ ግን ከተለያየ ቦታ ነው ከተለያየ አካባቢ የሚመጡት ግን በቃ ላይክ ትንሽ ስለሆነች በቃ ትታወቂያለሽ እርስ በርስ እና እሱ ነገር አዲስ ሆኖብኝ ምናምን ዶርም ማደር ምናምን ሁሉ ነገር አዲስ ሆኖብኝ ምናምን ነገር ከዛ ስቲል ከሃይ ስኩል ማቃቸው ጓደኞች የነበሩ ሰው ከዛ አዳዲስ ሰዎችም ተዋወቁኝ የዛኔ ከዛ ስቲል ከነሱም ላይክ አንዱ ነው ጓደኛዬ የነበረው ላይክ ፍሬንድስ ነበር ረጅም ጊዜ እና I think እሱ ነው አሪፍ ይመስለኝና አሁንም ላይክ ከተሳካልኝ እሱን ነው የምመኘው ላይክ መጀመሪያ ፍሬንድስ ሆነሽ ከዛ በኋላ ያ አሁን ግን እኮ ጮኛ ታጭተሻል ኦልሬዲ I mean I guess we'll see so የት እንደሚያመራ ግን still like hard ነው like አሁን ውጭ ሀገር ነው ያለው ከልጁ ጋር ምናምን እና it's tough በጣም ወደፊት እንትን ለማለት forward ለመሄድ tough ነው በጣም yeah so I don't know still ወዴት እንደሚያመራ so we'll see ላጤሾ ላይ በፊት ፍቅረኛሽ ሳይሽ ደወለ No. Should he? ይደውል እንዴ አልደወለም ሜቢ እንግዲህ ወይ ኢንስታግራም ላይ ምናምን ምንድነው ይሄ ነገር ተስፋ አስቆረጥኩሽ ወይ እንደዚህ ያላለሽም ኖ በጣም ጥሩ ፊድባክ ነው የገጠመኝ ከብዙ ሰዎች ኢቭን ከጓደኞቼ እና እሱ መሰለኝ ሜቢ ያበረታታኝ ምክንያቱም ላይክ አይ ውድንት ትዝ ይለኛል ጓደኛዬ እዛ ሾው ላይ የነበረችው ላስትናገርና ማን አንቺ like are you here የምርሽን ነው ምናምን ከዝመቺም አልገምትም አንቺን እዚህ ምናምን ነገር ብላይ like I know እኔም አልገምትም እዚህ like የሆነ ሰዓት ላይ like እንዴት ነው ይባለው መቼም ማታረጊው ነገር ግን በቃ የሆነ ሰዓት ላይ ቆርጠሽ የምታረጊው ነገር አለ እንደዛ ነበር ለኔ እሱ ሾው because መቼም like አልኩሽ ድሮ የሚያቀይ ሰው በተለይ like አይገምቱም መቼም አንዳንዴ ላይ አንቺ አልመሰልሽኝም እኮ ምናምን ይባላሉ like
ኢቭን ቱ ዘ ፖይንት ድሮ ማቃት ቤተል አይደለችም እች ሌላ ሰው ነው ተመሳስሎብኝ ነው ብለው እንትን ይላሉ። I don't know ብቻ ግን still positive feedback። ሶሻል ሚዲያ ላይ ምን ማጠብቂው ነገር ገጠምሽ? ትዳር እንደዚህ ቀላል ነው ያለሽ ሰው የለም? አዎ ሶሻል ሚዲያማ በስመ አብ ፊታቸውንና ላይክ ምንድን ነው የሚባለው ፕሮፋይል ፒክቸር የሌለው ወይ ምናምን ስድቦች አሉ። በጣም ስድቦች አሉ። ግን እሱን አላየውም። እኔ ድሮም ሶሻል ሚዲያ ልምድ አለኝ። ከዛ በፊት ሰራ ነበረ። እሱ ያን ያህል ፎከስ አላረኩበትም። ኢቨን ላይክ ሲሪየስሊ ሁላ ቴክ አላረኩትም። ቢካዝ አይ ቲንክ ኦልሬዲ ተነግሮናል። በቃ እንደዚህ አይነት ፊድባክ ይኖረዋል፣ ተዘጋጁ። ሲወጣ ሬዲ ሆናችሁ ነው የገባችሁት? ግን በጣም ሬዲ ለመሆን ሞክረናል። ግን ከጠበቅነው በላይ ሆኗል በጣም እና ፈርተን ነበረ ትንሽ። አይረሜ በከሌሎች ጓደኞች ጋር እያወራን ነበር። እዛ ተወዳድረው ነበሩ ሰው ብቻ በጣም ፈርተን ነበረ። ቱ ዘ ፖይንት በቃ ኮሜንት አድኔ በቃ ከዚህ በኋላ ወይ ኮሜንት ይዘጋል ምናምን ብለን ግን እኔ እንጃ I don't know ተለምጃለሽ ወይ አትለምጂም? እውነት ለመናገር ግን ትጠነክሪያለሽ አይ ቲንክ መሰለኝ። ቢካዝ ሌላ ጊዜ እንዳልኩሽ ነው እንኳን ይሄ እንደዚህ አይነት ቶፒክ ተገኝቶ በጣም እንጃ በጣም ኖርማል የሆኑ ቪዲዮዎች ላይ ራሱ የሚሳደቡት ስድብ ላይክ መሳደብ የሌለባቸው ቪዲዮዎች ላይ የሚሳደቡት ስድብ ከባድ ነው። እንዳልሽው አሁን የተለያዩ የተለመዱ ነገሮች አሉ። ለምሳሌ ትዳር ፈላጊ ትዳር እናፋልጋለን አሉ እኮ ታክሲ ላይ አለ፣ ሬዲዮ ላይ ምናምን የተለያዩ ዓለም አቀፍም እንትኖች አሉ አፖች ምናምን አይደለ? ሰው ግን እዚህ ጋር ስትመጪ ትንሽ ለየት የሚያደርገው ሜቢ ያኛው ሀሳብ ራሳቸው ለልብ ተጠናንተው ወይ የሚፈላለጉ ሰዎች አንዳንድ ሰው ነው የሚመጣው። እዚህ ጋር ደግሞ ከብዙ ሰው አንድ ሰው ፒክ ማድረግ ነው እና አይ ቲንክ የወንዶችን አቅም በጣም እኛ ሴቶች I guess maybe ግን ሾውን በደንብ አይተሽ ከሆነ ለሴቶችን አቅም ነው በጣም እያሳየ የነበረው መምረጡ ያ ግን ስቲል የዛኔም ቢሆን ብዙ ችሎታሽን አሳይተሽ ምናምን ነው የምትወጪው እና ደግሞ አልፈልግም ብትይ የመውጣት መብት አለሽ። እሱ ሪጀክት ማድረግ ትችላለሽ። ምንም እዛ ላይክ የሆነ እንዴ በግዴታ ምናምን አይደለም የሚሄድ ነው። እሱ ከመረጠሽ በኋላ አሁን አልፈልግም ልበለው ብለሽ ታውቂያለሽ? ታስቢበታለሽ ኦፍ ኮርስ እንዴ ቢካዝ ላይፍ ነው። ከዚህ በኋላ እንዴ ትዳር ማለት ላይ ከባድ ነገር ነው። በጣም አስበሽበት የምትገቢበት ነገር ነው እና ላይክ በዚህ እኔ አሁን ስቲል ባለፈው የሚያልኩት ላይክ በዚህ ሾው ብቻ መታጨት is crazy አይመጣውም። I need like እሱን አሁን ስቲል አሁን በደንብ ማወቅ አለብኝ ከዚህ በኋላ። የዛኔ ያወቅኩት ኮምፓቲብል እንደሆነ አውቃለሁ። ስናወራ ላይክ ታይም ይሄድብናል ምናምን እሱ ደስ ይላል አውቃለሁ። ሾርት ተርም የምታውቂያቸውን ነገሮች አውቀሻል። ወደ ትዳር ስታስቢ ግን I think you need more እና እሱን እስካላየው ድረስ መታጨት ምናምን ባለው ነገር ገና ነው። አልተቀበልሽው? ዊ ነው እንዴ ነው ቀለበት ለማድረግ ቢንበረከክስ? በልደትሽ ቀለበትሽ መቼ ነው? እንዳትስብ ጭራሽ በልደት ይቀጭራሽ እሱ አሁን ኦልሬዲ እሺ ብላኛለች ማለት ለሁሉም ለኢትዮጵያ ሕዝብ በሙሉ አሁን በኤቲ ሲባል አሁን አንቺ ትዳር ትልቅ ነገር ነው እንዳልሽው በአጭር ጊዜ ውስጥ ከእግዚአብሔርም የሚሰጥ ነገር ነው። ስፔሻሊ እኔ ብዬ የማስበው ትዳር ከእግዚአብሔር ነው። በጸሎትሽ ልክ የምታገኘው ነገር ይመስለኛል። ከዛ ውጭ ግን እድሜሽ በጨመረ ቁጥር ራሱ ትዳርን የምትመዝኝበት የምትገምችበት የምትሳይበት አይን ምናልባት ልጅ ሆነሽ አግብተሽ የሚያጣሉሽ ጉዳዮች ትልቅ ሆነሽ ሳስቢያቸው ቀላል ነገሮች ነበሩ የምትያቸው ጉዳዮች አሉና በእድሜም ውስጥ የሚሰራ ይመስለኛል ትዳር እና አሁን አንቺ እንዳልሽው አሁን አንቺ ጋር የማየው ስሜት እሱን ነገር አታችመንቱን ለመፍጠር ነው እንጂ ሰው ጋር እንዳለው አሁን ኦልሬዲ ቤቲ ታጭታለች የለም እንዴ አሁን እንዴ ኮሜንቶች ብታዩት ትንሽ ገረፍ ብታረጊ አንቺ አልሄድሽም እንዴ እስካሁን
እዚህ የምትሰሪያለሽ አይ ነው ከባድ ነው። ከባድ ነው። ያው አንቺ ደግሞ ቼክ መደራረግ ላይ ነን ብለሻል። ባልየው ደግሞ ምናልባት አይ ሚስቴ ናት ብሎ አይ ሚን ከወሰነ ሜቢ ግን ስቲል ላይክ ሚስቴ ናት ብሎ ከወሰነ ራሱ አይ ቲንክ የራሱን ሳክሪፋይስ ከፍሎ ታይም ሰጥቶኝ ምናምን መሆን አለበት። ግን አሁን እዚህ ጋር ስደርሽ ታዲያ ያን ሁሉ ነገር ለምንድነው ተወዳድሬ ያለፍኩት አላልሽም? አሁን ይሄ ስሜት ሲሰማሽ አይ ኖ አይ ሚን ሾው ከዛ በላይ መሄድ አይችልም እንጂ ቢረዝም ይረዝማል። እውነት ይረዝማል እንጂ ይሄ አሁን ላይክ በቃ ስቲል ላይክ እቺን የሪሌሽንሽፕ ስቴጅ ነው ያሳየ ነው እና ከሱ በላይ ቀረጽ ቢባል መቀረጽ ይችላል፣ ብዙ ነገር ይወጣዋል። ግን አይ ብዙም አልቆጨኝ ላይክ እቺንም ቢሆን በዚህ ላይክ በጣም ሮማንስ እንወዳለን በጣም እንትኑን ይሄ ልምዱን መካፈልሽ አዲስ ነገር ኤክስፔሪየንስ ማድረግሽን ወደሽዋል በጣም ፕለስ ለፕሮዳክሽን ብዙ ነገር ተምሬያለሁ፣ ብዙ ሰዎች አወቅኩኝ። ኢቭን ሌላ ጊዜ ማላገኛቸው ጓደኞች ነው እዛ ያገኘሁት እና በጣም ግሬትፉል ነኝ። ምንም የሚቆጨኝ ነገር የለም እዛ እና የሆነ ስቲል አንቺ እንዳልሽው ነው ትንሽ አድጋሽ ስትበሲ ነው ስለ ትዳሩ ስለምናምኑ ላይክ ከአንድ ሰው ጋር አብሮ መኖር ለአመታት የሚለውን ነገር የምታስቢው እና በአሁን ሰዓት ግን ላይክ እቺ ኤርሊ ስቴጅ ናት የታየችው እና አረ እንደውም ደስ ይላል። ላይክ አልኩሽ ላይክ ኦዲየንሱ ከምገምተው በላይ ነው። እኔ እግዚአብሔር እንዳመሰግን ነው ያደረጉኝ በጣም ምክንያቱም and I didn't realize እንደዚህ ለካስ ያስፈልገናል እንደዚህ አይነት ሾው አንዳንዴ ከእንትኑ ወጣ ካላለ ላይክ እንደ ውጭ ሀገሩ ባይሆን of course ይመረጣል። ግን ጥሩ ነገር የምታሳይበት ሾኬስ የምታረጊበት ከሆነ የሰው ፊድባክ ደግሞ ብታይ እውነት በጣም በቃ እኔ አንዳንዴም ባይ ይመጣል እና በጣም ነው ማመሰግናችሁ ሁሌ እና I don't know ninja ብቻ like even እኔን ትመስያለሽ ትመሳሰላለህ የሚሉ ሰዎች like okay thank God ማለት በጣም ነው እግዚአብሔርን ማመሰግነውና it's nice ሁሉ ነገር ብቻ አሪፍ ነው። አዳዲስ ኤክስፒሪየንስ ሰው ማድረጉ ትዳራቶ ከሚቀመጥ ትክክል ነው። I mean አይሻልም? ከዛ ስራም ትሰሪያለሽ፣ በዛው ስራሽንም ትሰሪያለሽ በቃ ስለዚህ እሱም አለ እና ድራማ ምናምንም ይመቸናል ለካስ አሁን ያው እኮስ ድራማ እንዴት እንደሚመች እኔም ወዳለሁ በጣም እንዴት ለዛ ነው ሪያሊቲ ሾዎች እኔም ወዳለሁ ተወጥቶኛል። እኔን ኢንቮልቭ ካላረገኝ ኧረ እኔ ድራማ ማየት በጣም ነው ለዛ ነው ላይክ ተከታታይ ፊልሞች በይ ሪያሊቲ ቲቪ ምናምን ቁጭ ብዬ ነው ማለት ቁጭ ብዬ በቃ ስለዚህ አሁን ሰው ይሄን በጣም ነው የታየው ሰው በጣም እንዲያየው የተደረገው መሀል ላይ ማለት ያለው ድራማ ነው። well I mean እንትን ማለት አለብሽ የግዴታ ሾቢዝ ነው የሆነ ነገር መኖር አለበት እና ግን በሚገርምሽ ሁኔታ ማለት ነው ብንጣላ በጣም ደስ የሚላቸው ብዙ ሰዎች ነበሩ። ከባለቤትሽ ጋር ልል ነው ሌላ ሴቶች እርስ በርስ ሴቶች እርስ በርስ ኧረ አንጣላም ሲጀመር I don't think አበሻ ሴቶች ያን ያህል ለወንድ ብለው የሚጣሉ እኔ እንጃ ግን እሱ ነበር ለማለት ዊርድ ነው አልኩ። በጣም ተደባደባችሁ አይተሻል ነው ወይ ነው ግን እንደዛ አይነት አጋጣሚ ቢመጣ ያንቺ ምላሽ ምን ነበር የሚሆነው? ምሳሌ በቃ እኔ ቦክስ አድርገናል እኮ ግን እሱ ከሱ ጋር ያያዝኩትም እኔ ኖርማል ቢነ yes I love boxing ለዛ ግን ቢያጋጥመኝ እኔ እንጃ I don't know ድብድቡን ቀጥያለሽ ወይስ ጥለሽ ትወጫለሽ? ኧረ ጥዬ እወጣለሁ። ስማ ተደባድቤ እንኳን አላገባውም አስበሽው ኖ አይ ለሱም ጥሩ አይደለም ተደባድበው እንትን ብሎ ለሱ ጥሩ አይመጣም። እንዳልኩሽ ቅድም ለፋሚሊ ከባድ ነው ይሄ። አባትሽ እንዴት ነበር የተቀበሉት? በጣም ሰርፕራይዝ አድርጎኛል። እዛ ኤፒሶድ I remember የኛ ኤፒሶድ ረዘም ያለ ነበርና ዲሳይድ አደረጉ ሁላ ላይክ በቃ አይቆረጥ because በጣም የአባቴና የወንድሜ ፓርት በጣም ነበረ ለሁሉም ሰው ብቻ ላይክ የሆነ ነገራቸውን ነክቷቸዋልና በቃ እንዳይቆረጡ ምናምን ተብሎ ሁሉም ነው የታየው እና መጀመሪያ ላይ ፈርቼ ነበረ በጣም
እሱም ፈርቶ ነበር መኪና ውስጥ እዚህ ምን ብዬ ነው የምጠራው ምናምን እያለ ከዛ ግን አቀባበሉ በጣም እኔንም አስገርሞኛል፣ ብዙ ሰዎችን አስገርሟል በጣም እና እውነት ለመናገር የእሱን አቀባበል ፈርቻለሁ፣ ግን ያን ያህል አልፈራውም። እሷን ነበረ ሜን ፖይንቱ። የኔን አባት ማሳየት ፈልግ ነበር ከመጀመሪያው እና ጠይቄው እምቢ የሚለኝ መስሎኝ በቃ እሺ ችግር የለውም ሲለኝ በቃ እንዴት ደስ እንዳለኝ። ከዛ ኦኬ በቃ አባቴ ላሳይ ነው ምናምን ሚዲያ ላይ ምናምን ብዬ ነው በጣም ደስ ያለኝ እንጂ የእሱ አቀባበሉ ባይዞ ቢቆጣ ራሱ ደስ ይለኛል። ቢካዝ ማንነቱ ችግር የለውም ምንም ባይቀየር ደስ ይለኛል። እና እሱም ግን በጣም ኦፕን ማይንድድ ነው አባቴ፣ በጣም ኦፕን ማይንድድ ነው። ስታማክሪው ወይ ይቆጣል ወይ ይሄንን አፕሩቭ አያደርግም ምናምን ብለሽ ልታስብ የምችልን ነገር ግልጽ ሆነሽ ስታናግሪው እንትን ይላል እና የራሱንም ኤክስፒሪየንስ ጨምሮ ጨማምሮ መክሮ ጸልዮልሽ ምናምን ይሄዳል እንጂ እንደፈራሁት አልነበረም። እና እሱም እንደፈራው ኢቭን እስካሁን ድረስ ይነግረኛል ላይክ አባትሽ እንዴት ነው ምናምን ይለኛል። እና ኢትስ ሆልሰም በጣም እና ብዙ ሰዎች አልኩሽ በጣም ብዙ ሰዎች እሱ ኤፒሶድ ላይክ ከራሳቸው ጋር ስለሚያገናኙት ስለ ፋሚሊ ሲወራ እንደዚህ በጥልቅ መወራቱ በጣም ደስ ይላል። ያ ሁሉ ሰዓት ሊትራሊ ስለኛ ፋሚሊ ነው የተወራውና በቃ እኔ ብቻ ከቃላት በላይ ነው ላይክ ኤክስፔክት አላደረኩትም ጭራሽ። እና እድሜ ይስጥልኝ። አሜን። ሽማግሌ ላካል መቼ ነው? ወደፊት ትንሽ አይጣረስም ወይ ብዬ ነው ኦልሬዲ ባይዘው ሲለው ነበር የዛኔ ከባህሉ እኮ እንትን ብለሃል ቀድመሃል አንተ ምን ትሰራለህ እዚህ ምናምን ነገር ብሎታል። ኢቭን እኔ ራሱ መገኘት አልነበረብኝ እሱ የራሱ ሽማግሌዎች መላክ ምናምን ነበረበት። ግን እሱ አይገስ ሲሪየስ ሲሆን ግን ባይዘው አይገናኙም እንዴ? ከዛ ከሽማግሌ ከመላኩ በፊት በባህሉ አይገናኙም? ኧረ ተይ ያው እኛ እንትን ካላለ በስተቀር በኢትዮጵያውያን ባህል አይገናኙም። እና እኔ ማገባውን ባል ላይክ አገናኘሻቸው እና አያዩም ኖርማሊ ላይክ በእርግጠኝነት አሁን እስከማውቀው በፊት እንግዲህ ምናልባት በእኛ ጊዜ አገናኝተናቸው ይሆናል፣ ግን በድሮ ግን አይቻልም። ቤተሰቦችን ማስተዋወቅ ምናምን አይቻልም። ዋው። እና አይመጣም ስቲል አሁንም ሪል ቢሆን ማለት ነው የሆነ እንዴት ልበልሽ በጣም በቃ ከሱ ጋር በጣም በቃ ከዚህ በኋላ ተጠናንተናል ብዬሻለሁ ወደ ሌላ ስቴጅ ሄዶ በቃ ስለ ትዳር ምናምን ካወራን ስቲል እንዲያገኘው ፈልጋለሁ። እንዴ አባቴ አይቶት በቃ አሪፍ ነው እንዲለኝ ይፈልጋል። ግን ሽምግልናው ይላካል፣ ዞሮ ሽምግልናው ይላካል በባህሉ መሰረት። ልጃችሁ ለልጄ አሁን እዚህ ጋር ነው ትንሽ የሚጣረስ የሚመስለው። ግን እንዴ ልጃችሁ መርጫለሁ ብሎ እዛ ጋር አይቀመጡም ሁሉ እኮ ከዛ ቁጭ በሉ ሲባሉ ልጃችሁን ካልሰጣችሁን አንቀመጥም ይላሉ። እንደዛ ነው ያ ሽማግሌዎቹ እንደገቡ የመጀመሪያ ፈተናቸው ቁጭ በሉ ይባላሉ። ከዛ ከተቀመጡ ተባረሩ ማለት ነው። ልጃችሁን ሳሰጡን አንቀመጥም ማለት አለባቸው። ከዛ ቆመው ነው ቆመው ከዛ በኋላ እንዲቀመጡ እነሱ ቁጭ ብለው እሺ እንነጋገር ይባላል። ቁጭ ይላሉ። ከዛ በኋላ ብዙ ቻሌንጅ አለው ልጅ ለመስጠት ጋር። ያው እንደዛ ነው መሆን ያለበት። ትክክል እሱ ነው። እንዴ ለኔ እንደውም በጣም ተካብዶ ስቲል ግን ቢያየው ደስ ይለኛል። ከዛ በፊት ስቲል በጣም ሲሪየስ ከመሆኑ በፊት አይቶት በቃ ጎበዝ ልጅ ነው ወድጄዋለሁ፣ ስራ ወዳድ ነው፣ ጥሩ ልጅ ይመስላል ምናምን ቢለኝ ለኔም በቃ የሆነ አርፋለሁ ትንሽ። ኦኬ የኔም ምርጫ የአባቴም ምርጫ ስለሆነ ቴንጋድ ምናምን ብዬ እውነቱን ለመናገር አሁን ላይ ያው ሁልጊዜ ዘመን ራሱን ያሻሽል የለ ይቀይር የለ በጣም ብዙ ይሄ ምንድነው እንዴት ነው በጣም የሚደመስስ ነገር ባናደርግም ባህሉን የሚያጠፋ ወይም ካጦጥ የሆነ ነገር ባይሆንም ራሱን እየቀየረ ይሄዳል። አሁን ለምሳሌ ልጅ ሲያድግ ገርልፍሬንዱ ማየት ፈልጋለሁ እንደ እናት አይደል? ኖርማል አሁን ላይ የተለመደ ነገር ነው። ስለዚህ ብዙም መጥፎ ነገር አይደለም። ስቲል ግን ትንሽ ቅር ብሎ ነበር። አንተ ከሽማግሌዎች በፊት አንተ መምጣት ነበር። ሪያሊቲው እሱ ነው እንዳልነው እንደለመድ ነው። በተለይ ቤት አይመጣም። ከባድ ነው ግን እንዴ ሰፈሬ ሳያቅ ቤቴን ሳያቅ የአባቴን ቤት ሳያቅ አይሆንም። ትዳር እንዴት ነው የምትገልጸው? ቤት
ትዳር እኔ እስከማውቀው እስካየሁት ከእናትና ከአባቴ ጓደኝነት ነው። በጣም ማለት ከሷ በላይ ጓደኛ የለሽም ነው። እና ሌላው ሮማንቲክ ነገሩ ራሱ ቢቀር ያው አይቀርም፣ ደስ ይላል ልብሱ ባይቀር፣ ግን ሁሉ ነገር ከሁለታችሁ ጋር ነው የሚባለው። ላይክ ላይፍ ከቨርሰስ ሁለታችሁ እና ላይፍ ነው። እና ምንም ነገር ቢመጣ ሁለታችሁ ቲሜት ላይፍ ቨርሰስ ነው መሆን ያለበት። እና እሱ አይ ቲንክ እሱ ነው የሚያቆየው መሰለኝ ሎንግ ተርም። ሰርፌስ ሌቭል ሆኖ ዲፐር ካልሄደ አይ ዶንት ቲንክ የሚያቆይ። እና ትዳር ሲባል ደግሞ የተከበረ ላይክ እንግዲህ ሁላችንም እንደምናውቀው በጣም የተከበረ ከእግዚአብሔር የመጣ ስጦታ ስለሆነ አይ ዶንት ቲንክ ለትንሽ ጊዜ እስቲ ሊያው እስቲ ምናምን ብለሽ እንትን የምትይው ስላልሆነ ጓደኛሽን ነው መምረጥ ያለብሽ። ላይክ ሊትራሊ ዩር ቤስት ፍሬንድ ነው መምረጥ ያለብሽ። እና that's what I think። እኔ ስለ ቤተሰብ እናውራ። እንዴት ነው በቤተሰቦች ጋር እንዴት ነው ያደግሽው? እኔ ያደግኩት አዲስ አበባ። 4 ልጆች ነን፣ 3 ወንድሞች ናቸው። አንድነት እንዴት ነው? አሪፍ ጥሩ ነገር አለው። ብዙ ባህሪሽ ትንሽ ወደ ወንዶቹ ይጠጋል። ያኔ እንደዛ ከወንድሞች ጋር ስለሆነ ያደግኩት ትንሽ ለህኛነቴ ብቻ ከነሱ ጋር ኃይለኛነት ምናምን አለብኝ። ከዛ የራሴ ደግሞ ባህሪ አለ ቆይቶ የሚወጣው አብረሽ ስትጫወቺ ከነሱ ጋር አይደለም የምታድጊው። ስለዚህ የወንድሞችሽን ባህሪ ይዘሽ ታድጊያለሽ። እኔ ጋር ኤግዛክትሊ እንደዛ ነው። ስፖርት ምናምን አሁን ነው እንደውም ላይክ የሰለቸኝ። ላይክ አሁን ኦኬ ለካ ሴት ነኝ ትያለሽ ካደግሽ በኋላ እንጂ የዛኔማ አይ ዶንት ቲንክ ምን ላይ ከነሱ የሚመደባደቡ በዩ መጫወቱን በዩ ኢቭን ላይክ አንዳንዴ አወራርሽ ራሱ ምናምን ነገር ይባላለሁና አሁን ትንሽ ያስተካከልኩ የመጣሁት እንጂ ድሮ እውነት አታውቂኝ። በጣም ነው ማስቀሽ። በቃ በጣም ወንድ ነበርኩኝ ምናምን ነገር እና አይ ቲንክ ሜቢ በእነሱ ምክንያት ሊሆን ይችላል። አይ ቲንክ ግን ደስ ይላል። ብቸኛ ሴት ሞት በጣም አቀበጡሽ። አሁን ስታድጊ ነው ደግሞ ድሮማ አያውቁትም። ድሮማ ጭራሽ ሲጀምር ትዝም አይሉሽም ማለት ነው። እነሱም ትዝ አትያቸውም። በቃ የሆነ ነገር ሲሆን በቃ አንቺን እንደ በቃ 4 ወንድ ያለው እዛ ጋር 4 ወንድ ምናምን ተብሎ ነበር። ግን ካደግሽ በኋላ ላይክ ኦብቪየስሊ ሴት እንደሆንሽ ያስታውቃል። ብርቅ ነሽ። ምን ስሜት አለ? ትንሽ ፕራውድ ትሆኛለሽ። እንትን ምንም አትፈሪም። አንዳንዴ ራሱ የሆነ እንዴት ልበልሽ ኢቭን ላይክ ወንድ ራሱ አያስቸግርሽም አይደለ? እሱን እንኳን ላይክ በራሴ ነው ብዬ ባወራ ደስ ይለኝ ነበር። ግን አይ ዶንት ቲንክ በራሴ ሆነ። ግን ወንዶች ምንም አያስቸግሩኝም። ላይክ ያን ያህል እንዲህ መጋተት ምናምን የለውም። ላይክ ዩ ኖ ላይክ እንዲህ ብቻ የለውም። እና በጣም ያስቸገረሽ ሰው የለም በህይወትሽ? እና አልፈራም። ሲጀመር አልፈራቸውም። ማንንም አልፈራም። ኢቭን ሰፈር ምንም የሚፈራው ነገር የለም። እና የሆነ እሱ ኮንፊደንስ የሰጠኝ ቤተሰቦቼ ናቸው። እልሁም አለ። በራሴ ነው ብል ደስ ይለኝ ነበረ። ግን ወንዶቹ ደግሞ አይ ዶንት ቲንክ አንቺን አክብረው አንዳንዴ ላይክ የሆነ ተጠይቀሽ ምናምን ነገር እምቢ ስትይ አንቺን አክብሮ እሺ በቃ ምናምን ብሎ የሚሄድ ሰው አለ። ቤተሰብሽን አክብሮ ደግሞ እሺ የሚል ሰው አለ። ላይክ አባትሽን ወንድሞችሽን ብቻ ስላከበረ አይ ጌስ እነሱ ናቸው ግን የሚሆኑት። ግን ቢሆንም በቃ ትንሽም ቢሆን ኮንፊደንስ ሰጥቶኛል። አም ግላድ ደስ ይላል። ትምህርት ቤት ውስጥ የተለየ ነገር ነበረሽ? ሃይ ስኩል ላይ ምናምን አርት ላይ ተሳተፊ ነበር? ሚኒ ሚዲያ ኖ አክቹሊ በሚገርምሽ ሁኔታ ትምህርት ቤት እኔ በጣም ተማሪ ነበርኩኝ። ጎበዝ ተማሪ ነበርሽ? ያ ትራይ እና እቤትም እቤት በጣም ጎበዝ ሰዎች ነው የሞሉት እና ከአባቴ ጀምሮ እና እነሱን ማኩራት አለብኝ ብዬ ነው በጣም ስማር ነበረ። በጣም ኢቨን እስከ ኮሌጅ ድረስ በጣም ነበር እየተማርኩ የነበረውና በዛ ሰዓትም ጓደኞቼም እንደዛ ናቸው። በጣም ጎበዝ ተማሪዎች ምናምን አይነት ጓደኞች ነው ያሉኝ እንጂ ላይክ ያን ያለ ለየት ያለ ነገር ባይዘው ላይክ የዛኔም እኮ እንትንል ነበረ። አርት ሰራ ነበር በራሴ ግን አውጥቼ አላውቅም።
ምንም ነገር ላይም ተሳትፌ አላውቅም እና እሱ ፓርት አንዳንዴ ይቆጨኛል እና ላይክ የዛኔ ሜቢ አንድ ነገር ቀየሪ ቢባል የዛኔ ያለኝን ነገር ማውጣት አርቱንም ምኑንም ባወጣ አይ ቲንክ ይሻል ነበረ ግን ስቲል አሁንም እግዚአብሔር ይመስገን ጥሩ ላይ ነኝ ግን ቢሆንም ላጤ ሾው ላይ ብቻ እንዴ አንቺ ለካስ አርት ሰራለሽ እንዴ ምናምን ያለኝ ሰው ብዛቱ ላይ ከላጤ ሾው በኋላ እና እሱ ይቆጫል እንጂ ሃይ ስኩል ተማሪ ቀጥ ያለ ተማሪ ሴትነት እንዴት ነው የምትገልጪው? እንኳንም አሁን ጠይቅሽኝ ድሮ ብትጠይቂኝ ኖሮ ምን ነበር የምትይኝ ድሮ? ብዙም እንትን አላልኩም አይገስ ልጅነቱም ጎርምሳነቱም ነገር ነው ከሶስት ወንዶች ጋር ማደግም ነገር ነው በጣም አይ ዶንት ኖ ሴትነቱን አክሴፕት ያረኩት ከቆየው በኋላ ነው እና ሴት መምሰልም የጀመርኩት ከቆየው በኋላ ነው እንደ ወንድ ነበር የምትለብሺው ነው? ኧረ በስመ አብ በጣም እና አሁንም ስቲል ላይክ የሆነ እንዴት ልበልሽ አይገስ ሴትነቴን የወደድኩት በቅርቡ ነው የምር እውነት እና አይገስ አሁን ላይክ ሶፍት መሆኑ ነርቸሪንግ መሆኑ ከዛ በላይ ስትሮንግ መሆኑ አንድ ፋሚሊ ላይ ቀጥ ብሎ መያዙ ምናምኑ የተማርኩት ከእናቴ ነው ግን የሆነ ፎር ሳም ሪዝን ላይክ አክሴፕት ላረገው አልቻልኩም በዛ ሰዓት እና ግን በቃ እድሜው ነው ከዛ በኋላ ሳድግ ተመለስኩ ደግሞ ትመለሻለሽ ብላኝ ነበረ ተመለስኩኝ ትንሽ ቆይቼ ያው ቦርሳ ራሱ አልይዝም ምናምን ብዬ እቺ ፐርስ አልይዝም ምናምን ብዬ ነበር ግን ሳስበው አንዳንዴ ግርም ይለኛል ላይክ ያለፍሽበት ታስቢ ያው እንዳልሽው ከእናቴ ነው የተማርኩት ብለሽኛል እና እናትነት እንዴት ነው የምትገልጪው? በስባም እንጃ እስከምትወልጂ ድረስ አይታወቅም ይባላል በጣም ብዙ እንደዛ ብሎኛል በዛ ሰዓት ደግሞ ስቲል በጣም ዲፊካልቲዎች አሉ ግን በቃ ስትሮንግነት ነው ከምንም በላይ እናት የምትሆኚ ሲጀምር ላይክ ለልጆችሽ ብቻ ላይሆን ይችላል ለብዙ ሰዎች እናት ትሆኛለሽ እና ሙሉ ማህበረሰቡ ሲያቅሽ አይ ጌስ ፕራይድም ነው ጥንካሬም ነው ብዙ ነገርሽን መሸፈንም ነው እንዳልኩሽ የዛኔ እናቴ ብዙም ስታዝንም ስትከፋም ወይ የሆነ እንዴት ልበልሽ ስትጨናነቅም ብዙም አይቻት አላውቅም እና እሱን ኦብቪየስሊ ሳትጨናነቅ ቀርታ አይደለም እሱን ነው እኔ አሁን ላይክ ሜቢ እስከወልድ ድረስ በደንብ የሚገባኝ ሜቢ የዛኔ ነው የምለው እንጂ ላይክ እንደ ሰው ሁላችንም የሆነ የሚያስጨንቀን ነገር ይኖራል ግን ከአንቺ በላይ ደግሞ አንቺ የወለድሽው ሰው ስለሱ ስታስቢ አሮን ነው እንጂ ከአንቺ በላይ ነው ከባድ ነው አይ ነው አሁን እነሳችሁ እንደውም ሀሳብ ላይ አንድ ግጥም ነበረኝ እኔ ስለ እናቴ የጻፍኩትና እናቴን በጣም ነው የምወዳት ሰው ምንድነው የሚለው ሳታዝን ቀርታ አይደለም ላልሽው የኔ እናት እንዲህ ናት እንኳን ለሳቅ ቀርቶ ለምባዋ ጊዜ ሌላት ይላልና አንቺ ፊት አያለቅሱ እኔ አሁን እናቴ እኔ ፊት መቼ ነበር ያለቀሰችው ብዬ ሳስብ ሳታለቅስ ቀርታ አይደለም ግን ብዙ መከፋቶቻቸውን ይውጣሉ አሁን ለምሳሌ እኔ ወለድኩኝ አይደለም ልጆቼ ፊት ሀዘኔን አላሳይም በጣም ቢከፋሽ እንኳን ስትሮንግ እንደሆንሽ ነው የምታሳያቸው እንጂ ያለቀሽ አሁን ልጄ ፊት አሁን ቁጭ ብዬ ሳለቅስ አይቶኝ አያውቅም ሜቢ በሀዘን ወይ በሰው እንደዚህ በለቅሶ ምናምን ካልሆነ በእኔ ችግር ሳለቅስ አይቶኝ አያውቅም እና ትደብቂዋለሽ እናት ስትሆኚ ለዛ ነው ያነሳሽው ሀሳብ ስለገዛኝ ነው ወደዚህ ሀሳብ የሄድኩትኝ ቴንክ ዩ አይ እውነት ነው እውነት አይ ሚን ስታያት አይ ጌስ ደግሞ ህፃን እያለሁ አስቢው አይ ቲንክ እኔ በጣም የምደነግጥ ይመስለኛል እናቴ ስታለቅስ ባያት ኖሮ የምር በጣም የሆነ ምን መጣ ነው የምለው ላይክ ማለቅሰው እኔ ነኝ ላይክ ለምንድን ነው እሷ የምታለቅሰው ያለቅሳሉ እኮ ብዙ ልጆች አይደል አሁን እንደ ሶሻል ሚዲያ ላይ ምናምን ነው እናታቸው ኢንተርቪው ሲደረጉ ወይ ምናምን ሲያለቅሱ ሲያዩ ዝም ብሎ ህፃኖቹ ያለቅሳሉ እንዴ በጣም የሚጨንቅ ነገር ነው እንዴ በዛ ሰዓት አስቢ ላይክ በስንት በስንት ሳምንት ወር ቀንሽ ነው እናትሽም ለይተሽ የምታውቂው ብቻ አታችመንቱ ከባድ ነው በጣም ስለ ፋሚሊ ያወራን ነበር እሺ አሁን ኔክስት ላይ ምንድነው ያሰብሽው ቤቴ እኔ ኔክስት ላይ አሁን እግዚአብሔር ይመስገን አንዳንድ ኦፖርቹኒቲዎች እያገኘው ነው ሞር ደግሞ የራሴን ሶሻል ሚዲያ ማጠንከር ፈልጋለሁ
ከሾው በኋላ በደንብ አሪፍ ፊድባክ ስላገኘሁኝም ስቲል ጠንክሬ መስራት ፈልጋለሁ በሱ እና ድሮም አይ ሪሜምበር ስጀምር ሾው ላይ ጠራለሁ ምንም አስቤ አልነበረም ላይ የዛኔ እንደውም ከሱ ስንት ወራት በፊት ነው የጀመርኩት እና ስለ ፀጉር ስለ ቆዳ ምናምን ነበር እሱን ነው የምሰራው እና በራሴ ነው ተሞክሮ እንትን የምለው እና ቢፎር እና አፍተር እያሳየው ምን እያልኩ እና ብዙ ሰዎችንም ፊድባክ የማገኘው ይሄን ደግሞ ከዚህ በኋላ ደግሞ ይሄን ስሪልን ከዚህ በኋላ ይሄን ስሪልን እያሉ ምናምን እና እሱን በደንብ ጠንክሬ መስራት ፈልጋለሁ ኢቭን አንቺን ካየው በኋላ ምናምን ቆዳዬን አስተካከልኩኝ ዶክተር ጋር ሄድኩኝ ይሄንን ክሬም ተቀባውና ተስተካከለልኝ ምናምን የሚሉ ሰዎች አሉና እሱ በጣም ያበረታታል በጣም እና እግዚአብሔር ይመስገን በሱ በቀጥል በጣም ደስ ይለኛል አሁን እንደዛ አይነት ቪዲዮዎችን እያየው ነበረ እና በጣም ጥርት ያለ ፊት ነው ያለሽ ፊት ለፊት እያየሁሽ ነው ያለ ሜካፕ ፀጉርሽ የራስሽ ነው እና እንደውም መጀመሪያ ሳይሽ ሂውማን ሄር ነው አልኩሽ የራስሽ ነው ስለ አዎ አልሽ በተፈጥሮ ውበትሽ ነው ያለሽው እና የውበት ፕሮዳክቶች ላይ ስትሰሪ ሞር ብዙ ጊዜ አሁን አንዴ የሆነ የቆዳ እንትን ጋር ሄደን ጓደኛዬ ያጫወተኝን ላይክ የቆዳ ሐኪሟ በራሷ ፊቷ አልጠራምና እኔ አልታከምም አንዳንድ ሰዎች ከሚያይዝም ነገር እንትን ነው ይሄ ሰዎች ያያሉ አገባሽ አሁን ራሳቸው ላይ ያልሰራላቸው ነገር ለምን ላይ የሚሞክሩት አይነት ነገር ይባላል ሰው ፊት ለፊት ያየሽ ነው አንቺ በጣም ፊትሽ ጥርት ያለ ነው ፀጉርሽ የራስሽ ነው ለኔክስት እያየሁኝ እኔ ራሱ አንቺ የምታረጋቸው ነገሮች የምከተል ይመስለኛል ውበትን እንዴት ነው የምትገልጪው ውበት ባይ ዘ ዌይ እንትን ነው ሰልፍ ኬር ላይክ ድሮ ብዙም አልነበርኩም ላይክ ብዙም አልነበርኩም ማለት አይደለም ምንም አልነበርኩም ከዛ መች ነው ላይክ ኮቪድ ጊዜ ላይክ ኮቪድ በፊት አክቹሊ ፊቴ በጣም ተበላሸ ፀጉሬም ተበላሸ በዛ ሰዓት እናቴን እያስታመምኩ ነበር እና ፀጉሬ ረስቼዋለሁ ኦልሞስት ታዩ እሱን ታዩ ፊቴም ተበላሽቷል ፊቴ ደግሞ ላይክ በጣም ኦይሊ ነኝ በጣም እና የሆነ እንትን ከሌለው የሆነ ምንድነው የሚባለው ሩቲን ከሌለው እንትን ይላል ብጉሩን በዩ ምን በዩ ላይክ ሁሉ ነገር ብቻ ሸፍታ ምናምን ሁሉ ነገር ያስቸግርሻልና በቃ እሱን በቃ ማስተካከል አለብኝ ብዬ ወሰንኩኝ እና እሱን ነው በራሴ ሪሰርች ሰርቼ አንደኛ ዶክተር ጋር ሄድኩኝ በራሴ ሪሰርች ሰራው ምናምን እና እሱን ስሰራ ትዝ ያለኝ ነገር ለካስ ራሴን እወዳለሁ ነው እና አይ ቲንክ ውበትን በሱ ነው የምገልጸው ላይክ በቃ ራስሽን ወደሽ ስትንከባከቢው ኢቭን ለማንም አንዳንዴ ላይክ ለሰው ምናምን ነገር ይላሉ ግን ሰው የሚመጣው ላይክ ካንቺ በኋላ ነው ችግር የለውም ባይዘው ለሰው ብለሽ ብትዋቢ ግን ላይክ ለራስሽ ከራስሽ ካልመነጫ አይ ዶንት ቲንክ ዘላቂነትም ያለው አይመስለኝም እና ለዛ ነው ብዙ ጊዜ ሪግሬትም አንዳንድ ሰው ላይክ ለሰው ብሎ ስለሆነ በጣም ኦቨር ወስዶት እስከ ሰርጀሪ እስከ ምናምን እስከ ላይክ ያለሽን በቃ ሌላ ሰው እስክትመስይ ድረስ እኔ በሱ ላይክ ፍሪደም ኦፍ ቾይስ አምናለሁ ግን ለኔ ራስሽን like the best ራስሽን መሆን የምትችይው is ውበት እና ደግሞ ለወንዶችም ይሆናልሽ ለሴቶች ብቻ አይደለም ወንዶችም መጠቀም ይችላሉ definitely በዚህ ጋር ተያይዞ ያሰብሽው ትልቅ ነገር አለ ከውበት ጋር በተያያዘ ነገር እኔ ሎንግ ተርም ጎል ነው ይሄ ያው ግን like የሆነ የራሴን ነገር በከፍት ደስ ይለኛል እና የራሴን ነገር ማለት ደግሞ ላይክ ከፕሮዳክት ጋር የተያያዘም ቢሆን በጣም ደስ ይለኛል ኦር ደግሞ just any other ከውበት ጋር የሚገናኝ እና አብዛኛው ጊዜ ደግሞ እንዴት ነው ሞር ፕሩቭ የሚደረጉ ሞር ጽሁፍ ያላቸው ሳይንቲፊክሊ ፕሩቭ የተደረገ ዶክተሮች ጋር ማይቃረን ምናምን አይነት የውበት እንትኖች በጣም ደስ ይለኛል ኢቭን ፊትነስ ጋር በቃ ራስሽን like your best self የሚያስብል አይነት ስራ ውስጥ ብገባ በጣም ደስ ይለኛል እና like that's a long term goal I'm trying to figure it out ግን
ብዙ ጊዜ ሰዎች ስላንቺ ሲያወሩ በጣም ግልጽ ናት ይላሉና ከምንድን ነው የመጣው? ነኝ እንዴ ግን ነፃ ነሽ? እኔ እንጃ ነኝ ሜቢ ያ አንዳንድ ነገር ሳይ ግልጽነትሽን ወደነዋል ግልጽነትሽ የሚሉ ነገሮች አያለው እና አሁን ከኔ ጋር ኢንተርቪው ስናደርግ ነፃ ሰው ነሽ። really ወይ ደስ ይላል። እኔ እንጃ አይ ዶንት ማለት እኔ ብዙም ለማውራት ፈርቻ አላውቅም። ኦር አብዛኛው ጊዜ ወይ ስከራከር ወይ ምናምን ልክ ከሆንኩኝ ማለት ብዙም አልፈራም እንትን ለማለት ለማውራት ምናምን። ድሮ ፈሪ ነበርኩኝ በጣም ግን አሁን አይ ዶንት ኖ እኔ እንጃ ብቻ ከአባቴ ይመስለኛል። አይ ቲንክ አንድ አይነት ነን በጣም እሱም ይላል ባህሪ ላይክ መልኩ ምናምን ታዩ በጣም ነው የምንመሳሰለው። እሱ ግን አይ ቲንክ ባህሪውን የወሰድኩት ከአባቴ ነው። እሱም በጣም እንደዛ ነው ግልጽ ነው። አባትሽና እናትሽን በአንዳንድ ቃል ግለጫቸው ብትባይ? አባትሽን በአንድ ቃል እናትሽን በአንድ ቃል? በአንዳንድ ቃል ማለት በአንድ ወርድ እንዴት ነው? አንድ እሺ አባቴን አንቺ በጣም ከባድ ነው አስቤበት አላውቅም። እናቴን ጊቨር ላይክ ሰጪ ለጋሽ ያ እንደዛ ብዬ ገልጻታለሁ። አባቴን አስተማሪ መምህር ግልጽ እንዳልሽው ቅድም በጣም ግልጽ እና ያ አይ ቲንክ እሱ ነው በጣም ደስ የሚል አገላለጽ ነው የገለጽሽው። really አዎ thank you ቤተል በህይወቷ በጣም የተደሰተችበት አጋጣሚ? በጣም የተደሰትኩበት ኦ ማይ ጋድ አሁን የተደሰትኩበትን እየመረጥኩ ነው ወይስ በጣም የተደሰተችበት በቃ ይሄ ቀን የምትይው ትዳር ያገኘሽበት ቀን? የላጤሽ ላይክ ቶፕ 5 ይሁንና እሺ በጣም አይ ቲንክ የተደሰትኩበት የሆነ ህፃን እያለው ማህበር አለን እና ኤቭሪ ታይም ማህበር የሆነ ሁሌ በሳቅ በጩኸት እንዲህ በጣም አክስቶቼ በጣም ላይክ ሲያወሩ በቃ እንዲህ ጩኸት ነው እና ደስ ይላል በጣም እዛ ውስጥ ተወጣሽ ወሬ መስማት ምናምን ነገርና እሱን ከህፃንነቴ ለምጄ አሁን ላይክ እንዴት ነው ከሱ ስወጣ እሱን እያስብኩኝ ነው የምደሰተው እና አይ ቲንክ ዳት ዋን ፓርቲኩላር ዴይ የመጨረሻ ቀን የሆነ ቤታችን ፈረሰች እዛ የነበረን የአቴ ቤት እና የመጨረሻ ግን እዛ አክብረን የወጣ ነው። አይ ቲንክ እሱ ቀን በጣም ደስ ይል ነበረ። በጣም እንደ ትውስታ ነው ሚሞሪ ነው ያ በጣም ላይክ ኮር በጣም ኃይለኛ ሚሞሪ ነው ግን ደስ ይላል። ስቲል አሁንም እንገናኛለን። በጣም ያዘንሽበት አጋጣሚ አለ? ያዘንኩበት do we need it አሁን እዚህ? እሺ ያው ብዙ ነው። የእናቴን ህመም ስሰማ ህመም ሳይሆን ዳያግኖሲስ ስሰማ ከዛ በኋላ አይ ገስ ሌላ ሰው ሲያዝን በተለይ ቤተሰቦች ሲያዝኑ ነው የማዝነው እና እሱ ደግሞ አብዛኛው ጊዜ ከእናቴ ጋር የተያያዘ ነበረ በዛ ሰዓት እንጂ ከዛ በኋላ አይ ዶንት ቲንክ በጣም ያሳዘነኝ ብዬ እንትን የምለው የለም። እሱ ነው ያለው። ኦኬ ወደ ጥያቄዎቻችን ልክ አሁን ደስታው ላይ የሳቅን እንደነበረው ይጋባል ስሜቱና ምን አዲስ ነገር አለ ተመልካቾች ያልሰሙት እኛም ያልሰማነው? አንቺ ጋር ያለ ነገር አለ አዲስ? ነው በብዙ ኮንቴንቶች ያኛል ይጠብቁ። እሱን በጣም ብዙ እየሰራው ነው። አሁን አልወጡም አብዛኞቹ ነው ዋይ ይቆዩ ነው ግን ይወጣሉ እና በሱ ጠብቁኝ። እና ላይክ አሁንም ላይክ አሁን ራሱ ላይክ ለማውራት እየከበደኝ ነው ከቅድም ጀምሮ እንዳየሽኝ ላይክ የሆነ ሀዘኑ ላይ ምናምን ነገር ስትይ ለማውራት በጣም ይከብደኛል በጣም እና ላይክ ድሮም ተናግሬያለሁ ላይክ እሱን ማሻሻል እፈልጋለሁ ከሰው ጋር ላይክ በደንብ ግልጽ ሆኜ እንደዚህ ነገሮች ማውራት እፈልጋለሁ ግን አይ ዶንት ኖ መች ሬዲ እንደምሆን። የሚሰማሽን ስሜት ማውራት ትፈልጋለሽ ከሰዎች ጋር? ያ በተለይ ላይክ ከፖዚቲቭ ውጪ ከሆነ ኔጌቲቭን ላይክ ብቻዬን ነው የምወጣው እንጂ አይ ዶንት ቲንክ የሚጎዳ ይመስለኛል። አንዳንዴ ስታወጩ ብዙ ጊዜ ይላሉ
ስታወጪው ሂል ታደርጊያለሽ። that's true I mean it's true ለዛ ያብቃኝ በሱ እንትን ብል በጣም ደስ ይለኛል I think like ወደፊት በደንብ ስትራይቭ ማድረገው ጎል ማለት እሱ ነው ለኔ I think more vulnerable ሆኖ like ማውራት እና ኦዲየንሴን ደግሞ በዛ ልክ መቅረብ ፈልጋለሁ በጣም በዛ ልክ የድሮ ታሪኮቼ like everything ተናግሬ ምናምን ነገር የሚያሳዝነኝንም የሚያስከፋኝ የሚያናደኝም everything ተናግሬ እንትን ብል ደስ ይለኛል ግን ከባድ ነው በጣም ምኑ ነው የሚያስጨንቅሽ? አሁን አንዳንድ ጊዜ ከባድ የሚሆነው ሰዎች ማውራት አይፈልጉም። አንቺ ደግሞ ማውራት ትፈልጊያለሽ። I do actually ማውራት ፈልጋለሁ። ያለፍሽበትን ነገር ማውራት ትፈልጊያለሽ ግን ማውራት አትችይም። ምንድነው የሚያስፈራሽ ነገር? አንደኛ ማን ደስ እንዲለው ነው ላሉ እሱ ግን like አይ እሱ እንኳን ቀልድ ነው ማለት ነው እንጃ ግን I guess እሱ የኔ ፕሮብለም አይደለም እሱ ነው የተማርኩኝ ያለሁት ግን የሰው ጆሮ ሄዶ ኢንተርፕሬት ሲደረግ ማየትም መስማትም ደስ አይለኝም ብዙ like የግሌ በጣም የግሌ ነው ብዬ ነው የማስበው እና like አሁን ለምሳሌ በጣም like ሁሉን ነገር almost ሁሉን ነገር የምታውቅ ጓደኛ አለችኝ እዛ ጋር የለችም አሁን በአጋጣሚ ግን ለሷ ነግራታለሁ አንዳንዴ ኢቭን ለሷ ማን ነግራት ነገሮች አሉ እና like ቆይቼ ነግራታለሁ ግን የሆነ አዲስ ነገር ሲኖር የሆነ አዲስ ነገር like ከመሳካቱ በፊት ራሱ ብዙም ማውራት አልወድም እና አንዳንዴ it's good maybe like እንትን እንዴት ነው የሚባለው short term እቅድሽን ምናምን አለማውራት ጥሩ ነው እስከሚሳካ ድረስ ብዙ ጊዜ ይባላል እንደው አይደለ እንዲሳካ አባባሉ አታውሩ ነው ይባላል ግን ያው ማውራት አንዳንዴ ጥሩ ነው ያልኩሽ ላይክ ሚዲያ ላይም ባይሆን አንቺ ማገራት ትፈልጊያለሽ ኦዲየንስሽን በዛ ልክ መቅረብ ስለምትፈልጊ አንቺን በደንብ ቢያውቁሽ ትፈልጊያለሽ ግን ያን ማድረግ አልቻልሽም ነው ዛሬ ጀምር እንዴ ፈሪ ነኝ በጣም ምን ትጠይቂያለሽ በህይወትሽ በጣም ያስፈራሽ ነገር ምንድነው ያስፈራኝ ወንድሜ ሲጎዳ እንዲያስፈርቶኛል በጣም መጎዳት ምን አይነት ተሰረቀ ሃንግ ተመቶ ከዛ እሱ apparently እኛ አላወቅንም ግን like ፔንት ነቅሎ ነበር ምናምን ግን እሱን ሳስበው ገና like የሆነ ዲዝግንን የሚያደርግሽ ነገር የለም እሱ በጣም ያስፈራል በጣም ማለት I guess like ሰው ማጣት ነው የሚያስፈራው ማታልፍ የመሰለሽ ቀን ነበርና ያለፈ ሳያልሽው ማታልፍ የመሰለ ቀን አራው ህመም ማላልፎ ይመስለኝ ነበር አብዛኛው ጊዜ ስፔሻሊ የቤተሰቦቼ ህመም የእናቴ ህመም ምናምን እሱ ማያልፍ ይመስልሻል በዚህ ማያልፍ የሚመስልሽ የሆነ ሲያልፍ ማየት እኔ እንጃ የእግዚአብሔርን ስራ ነው የምታየው ጊዜን ታከብሪያለሽ በዛው ጊዜ እንግዲህ ማይፈታው ባይባልም I guess ማያሳልፈው ነገር የለም እና እሱን ታስተያያለሽ I guess እድሜም ሲጨምር I guess እሱን ነው የተማርኩኝ ያለሁት እና ሜቢ አሁን ላይ ክፉ ነገር ቢያጋጥምሽ የወደፊቱን አስበሽ የወደፊቱ ላይ ታይሽ ይችላል ግን አስበሽ ያልፋል ብለሽ ያልፋል እኔ የህይወት እንትኔ ያልፋል ምንም ማያልፍ ነገር የለም ከቃሉ በስተቀር ሰማይና ምድር እንኳን ያልፋል ለዚህ እሱ ቃል ብቻ ነው የማያልፈው እንጂ ምንም ነገር ያልፋል በዛ ምናለው አሁን ያው ወጣት ነሽ በጣም ባንች ጀነሬሽን ያሉ ልጆች አሉ ሴቶች ከፍቅር ጋር በተያያዘ በተለያየ ጉዳይ ብዙ ነገር ራሳቸው ላይ ወስናሉ ለነዚህ አይነት ነገር አንቺ ምላሽ ምንድነው በእንደዚህ አይነት ህይወት ውስጥ አልፈሽ ታውቂያለሽ መኖር አስጠልቶሽ ያውቃል መኖር አስጠልቶኝ በሰው ምክንያት አይደለም አዎ or like በዚህ በሪሌሽንሺፕ ምናምን ምክንያት አይደለም እንጂ ኤክስፒሪየንስ አድርገሽ ታውቂያለሽ ያ እንዴ ሀዘንታው ያ ስፔሻሊ like እኔ ቲኔጀር እያለሁ ምናምን ነገር ብዙም እንዴት ልበልሽ ጎረምሳ ነበርኩ በጣም እና ብዙ ነገሮች አስባለሁ ምናምን I think ብዙ ነገር ማሰብ ጥሩ አይደለም ኦቨርቴክ ማድረግ ምናምን ጥሩ አይደለም እና በዛ ምክንያት ይሆናል like መጨረሻውን በሐሳብሽ ሄደሻል ማለት ነው ምንም እኮ አታውቂም እድሜሽም ገና ነው ምንም አታውቂም ግን መጨረሻውን ሄደሽ አስበሽው ከዛ ያስጠላሻል ምናምን
እና እግዚአብሔር ይመስገን አሁን እሱን እያሰብኩ አይደለም ላይክ ምንም ማውቀው ነገር የለም እና ምንም ጀጅ ማድረገውም ነገር የለም በሰውም በእኔም እና እሱን ማስተዋል በጸሎት ያ ይመጣል ሞርም አሁንም ሞር ማስተዋል ነው የምፈልገው በአሁኑ ሰዓት ስቲል ሶስት ባይዘ ቅድም እንዳልሽው ሶስት አማክሪም የሚቀልሽ ነገሮች ይኖራሉ ይሄ እንደዚህ ላይክ ሜንታል ሄልዝ ምናምን እነዚህ ነገሮች ብዙም አልተለመዱም እዚህ ግን አሉ ከውስጥ ሞር ቢወራ እና ወደፊትም እኔ እንትን ብለው በጣም ደስ ይለኛል ከቨር ባረገው በጣም ደስ ይለኛል አንቺም እንደዚህ ሰዎች እንግዶች አምጥተሽ ስለሱ ነገር ስታወሪ በጣም ደስ ይለኛል እና በጣም አፕሪሺየት ማድረግሽ በዚህ አጋጣሚና it's ብቻ መለመድ ያለበት ነገር ነው እና አይ ገስ በኔ እድሜ ያሉ ሴቶች በሪሌሽንሺፕ ጉዳይ ላይክ ና አቸኩሉ ዴቭስማ ማለት ነው ያስፈልገውም ታይም ጥሩ ነው ታይም ክፉንም ደጉንም ያሳያል ይገልጣል ሶ ታይም ጥሩ ነው መቸኮር ያስፈልግም ምንም ስለ ራስሽ ራሱ ብዙ ነገር ታውቂያለሽ በዛ ሰዓት ኢቭን የሚመችና የማይመችሽን ማወቅ ራሱ ትልቅ ነገር ነውና ሳትቸኩይ ምንም ነገር እንተሳቲ መጠበቁ አይ ቲንክ ኢትስ ዘ ቤስት ቢያስባለሁ ደስ የሚል ፖይንት ላይ ያነሳሽው እንዳልሽው ከፊት ለፊታችን ያለችዋን የተጋረደሽ ነገር ብቻ ሳናይ ተሻግረን ማየት አለብን ልጆች ስትሆኚ ደግሞ አሁን ለምሳሌ አንቺ ሰዎች ሲያዩሽ አንድ ቀንም መኖር አስጠልቶሽ የምታውቂያት መስይማ እንደዚህ ስትታይ ሰፈር የምታውቂው አንቺ ነሽ ውስጥሽ ነው የሚያውቀው ያለፍሻቸውን ጊዜያቶች ምናምን እንጂ አሁን ሜቢ አሁን ዝም ብሎ የሆነ ሰው አንቺን የሆነ በቃ ስለ አንቺ ያወራ ቢባል በቃ ቀበጥ እንደዚህ ምናምን ብሎ ሊያልፍ ይችላል ካየው ዝም ብሎ ማለት በቃ በጣም ተመችቶሽ ምናምን ግን ሁሉም ሰው በህይወቱ የሚያሳልፈው የሆነ ጊዜ አለ ያንን ጊዜ ሁሉም ሰው ለምሳሌ አሁን አንቺ አልፈሽዋል የሆነ በቃ መኖር ያስጠላሽ ጊዜ ነበረ እሱን አልፈሽዋል ለምን እንዳስጠላሽ አውቀሽው አሁን ያስቅሻል አንቺ ስቴፕ ላይ ያሉ ልጆች ብዙ ጊዜም ስለሚጠይቁኝ ነው ማለት ልጆች ምናምን ኢንስታግራም ላይ ጽፉልኛል መኖር ግዴታ ነው ወይ ብለሽ ታስቢያለሽ ወይ ለመኖር አላማ ያስፈልጋል ወይ ምናምን ይሉኛልና ብዙ ጊዜ ሰውም እንግዳም ሳመጣ ደጋግም የምጠይቀው ትልቁንም ትንሹንም ስነልቦና ባለሙያዎችንም ሁሉንም የምጠይቀው አንቺ ያለፍሽበትን ትነግሪያቸዋለሽ የስነልቦና ባለሙያዎች ከትምህርቱ ከሙያው አንፃር ከሳይንሱ ይነግሯቸዋል ትልልቆቹ ደግሞ በደንብ ያለፉበትን የህይወት ልምድ ያሳውቁናል ለዛ ነው ቀረ አልተነሳም ይሄን ጉዳይ ብናነሳው የምትይው ሀሳብ አለ አወራለሁ ብዬ ያላቀድኩትን ነገር ነው ጭራሽ ግን አይ ቲንክ ኢትስ አ ጉድ ስቴፕ ያስባለሁ ጉድ ፈርስት ስቴፕ ነው ይሄ እንግዲህ ከወደዱት እና አሪፍ ነው ካሉኝ ሜቢ ቀጥላለሁ ካልወደዱት ደግሞ ያው ሜቢ I'll see ግን በጣም አመሰግናለሁ Thank you so much አንድ ጥያቄ ብቻ ልጠይቅሽ ኢንተርቪው ላይ ከላጥሽ በኋላ በመጀመሪያ ጊዜ ስትቀርቢ ምን ተሰማሽ ፈራሽ በጣም አሁን ምፈራ መስላለሁ አሁን ራሱ ፈራለሁ አሁን በጣም ለኔ አሁን አትመስይም ኧረ በስመ አብ ፈሪ ነኝ በጣም ለግጄ ራሱ አይ ቲንክ ወይ ደግሞ እንትኑ በቃ ደፋርና ብለን ያሰብነው ከሾው ጋር ያይዘ ነው ይሆን እኔ ዘኔ ብዙ ነገር ነው እንትን አድርጌ በጣም ደፋር ነበርኩኝ በዛ ሰዓት ኢቭን ፌቨንን ቦክስ ገጥሚያታለሁ ምናምን ነገርና እየፈራሁ ነው ያደረኩት ሁሉም አሁንም እየፈራሁ ነው ያደረኩትና ፍርሃትን መልመድ ጥሩ ነው ይባላልና ፍርሃት ማሸነፍ አለብኝ ብለሽ ታስቢም ማለት ያው ኦብቪየስ ያለ ነገር ነው ለምሳሌ እኔ ስቴጅ ብዙ ጊዜ መድረክ ላይ ወጥቼ አውቃለሁ ሁሌ ስወጣ የመጀመሪያው ስቴፕ ልቤ ድቡ ይላል ማቀው መድረክ አይመስለኝም አሉ የሆኑ ፍርሃቶች አሉ ግን ይሄ በተለየ ሁኔታ የሚያስፈራሽ ነገር ካለ ደግሞ አይ ቲንክ እሱ መልመድ ያለብሽ ይመስለኛል እኔ በጣም ፈሪ ነኝ ኢቭን ላይክ ስቴጅ አንቺ እንዳልሽው ባይዘው እንኳንም አይ ቲንክ እንደዚህ አይነት ነገር ሲወራ እኔም ኖርማል ነኝ ብዬ አስባለሁ አይ ቲንክ ለዛ ነው ላይክ ቮልነራብል መሆን የምፈልገው ላይክ ሌላ ሰው ላይክ አሎን እንዳልሆኑ ለማሳወቅ ላይክ በዛ ሰዓት አልኩሽ የዛኔ
በቃ ዳርክ የምትዩ ታይም ካለሽ ብቻሽን ነው የሆንሽ የሚመስልሽ እና እሱም መጥፎ ነው። ብቻዬን ነኝ ብለሽ ማሰብ መጥፎ ነው። አንደኛ እግዚአብሔር ማሰብ አለብሽ፣ ጥሎ አይጥልሽም። ግን ከዛ በኋላ ደግሞ ሰው አዲስ ነገር የለም። አንቺ ያለፍሽበት ነገር ታልፎበታል። እንደውም ተጠንቶ ስተዲዎች ተሰርተው ምናምን ኤቭሪቲንግ አዲስ ነገር አይደለም። ግሩፕ ኦፍ ፒፕል አሉ እንዳንቺ እና ይሄንን ነገር ገልጬ ወደፊት እግዚአብሔር ካለ ሌሎች በእኔ እድሜ ያሉም ከኔ በታች ያሉም ኢቭን ከኔ ጋር የሚገናኝ ምንም አሶሺየትድ የሆነ ሰው በሙሉ አሉን እንዳልሆኑ ብገልጽ በጣም ደስ ይለኛል እና ፍርሃቴንም በዛው ብገልጽ። እንግዲህ ቤቴ በጣም በተለያዩ ስራዎች እንጠብቅሻለን። ወደ አርቱም ትመጫለሽ ብዬ አስባለሁ። ሀሳብ የለሽም? አርኪቴክቸር ዲግሪንማ በደንብ አድርጌ እጠቀማታለሁ። ስለዚህ እዚህ ድረስ አክብረሽኝ መጥተሽኝ የመሰለ ኢንተርቪው ስላደረግን ደስ ብሎኛል። በጣም ቆንጆ ቀለል ያለ ግን ቁም ነገር ያለው ኢንተርቪው ያደረግነው። እንገናኛለን በሌላም ጉዳዮች ላይ። በጣም አመሰግናለሁ። ቴንኪው በጣም አንቺ ማክብረሽ ስለጠራሽኝ በጣም አመሰግናለሁ። ማመስገን የምትፈልጊው ሰው ግን ካለ እድሉ ልስጥሽ። እኔ በእኔ ዙሪያ ያሉ ሰዎች በሙሉ ሰፖርት የሚያደርጉ ሰዎች በሙሉ በጣም በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ያለ እናንተ አልኖርም። እድሜና ጤና ይስጥልኝ። አንቺም ቴንኪው። አሜን። ቴንኪው። ተመልካቾቻችን ከቤት ጋር የነበረን ቆይታ እንግዲህ ይህንን የመሰለ ነበረ። እንደምትወዱት ተስፋ አደርጋለሁ። ሳምንት ከሌላ ሰው ጋር በሌላ ፕሮግራም እንገናኝ። ወዳችኋለሁ። ባይ ባይ።